يا أمتك يا ديرا دبرتي دامسكو سنغاو بكا جرتنيتي وسوا دبجو تنسني درتي يا نمني أمن تربي كسنتي دبي كوني كنا غرفتنتي والنقاف جيفتي خالق برتي بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ودنا يتكبراتشو يفتيا بنت ناصر يوتيوب channel ተከታታዮች እንዴት ናችሁ? አላህ ይጠብቃችሁ። አላህ መልካሙን ሁሉ ይግጠመን፣ ከክፉ ሁሉ ይሰውረን ኢንሻአላህ። ያው እንደ ተለማመድ ነው አስለቃሽ የቴሌግራም ፕሮፋይል የሚል ተረካችንን ይዘነዋል። ተረካው ሁላችንም ያጓጓን ነው። ምን ይገጥመናል? ምን ይመጣል? ህክማ እንዴት ትሆናለች ያላችሁ የተለያዩ ጥያቄዎችን ያቀረባችሁልኝ ነው። እኔም እንደናንተው ነኝ። ተረካውን የምንሰማው አብረን ነው ኢንሻአላህ። ዛሬ ክፍል 4ን ይዤ መጥቻለሁ። ትላንትና ያው እንደ ተከታተላችሁት ህክማ ሃይደርን ካጣችሁ በኋላ አግንታው ተነጋግረው ተቀጣጥረው ዞላ ሆቴል ተገናኝተዋል። በተገናኙበት ሰዓትም ሃይደር የምደብቅሽ ወይም ደግሞ የደበኩሽ ነገር አለ ብሎ ሁላችንንም አስደንግጦናል። የተለያዩ ምላሾችን የሰጠነውም አለ። ምላሹ ምን ይሁን? ተከታተሉኝ። አስለቃሽ የቴሌግራም ፕሮፋይል ክፍል 4። ጸሐፊ አሚር ሰይድ፣ ተራኪ ፈቲያ ቢንት ናስር። ህጉ ግን አንድ የደበኩሽ ነገር አለ፣ እባክሽ እንዳትቀየሚ አለኝ። እንደመደንገጥ ብዬ የደበከኝን ለማወቅ የጓጓው ምንድነው የደበከኝ አልኩት። ህጉ እወድሻለሁ፣ አንቺን ማጣት አልፈልግም። እኔ ስትማሪ ጀምረው እከታተልሽ ነበር። ለትዳር ግን በአላህ ፍቃድ በቴሌግራም በተከፈተ ግሩፕ ፕሮፋይል አይቼ አላህ አንቺን እንዳላጣ አመቻቸልኝ። በህደት አንቺን ይኸው በአካል አገኘው። ስለሆነም እወድሻለሁ ብሎ ስጦታ የተጠቀለለ ሰጠኝ። እቤትሽ ሄደሽ ታይዋለሽ ብሎ ከኪሱ ቀይ አበባ ሰጠኝ። እኔም ደስ እያለኝ ተቀበልኩኝ። ያዘዝነው ምግብ በልተን ጠጥተን ትንሽ ካወራን በኋላ ፀሐዩ ወደ መግሪብ ሰላት ሲደርስ ከዞላ ሆቴል ወጥተን ወደ ቤታችን እንሄድ ብለን ተነሳን። ነይ መኪና ላይ ግቢ ልሸኝሽ ብሎኝ በያዘው ዶልፊን መኪና ገቢና ሁኜ ቤቴ አካባቢ ልደርስ ትንሽ መንገድ እንደቀረኝ እንደጋጣሚ እናቴ እንዳታይኝ ብዬ እቤቴ ሳልደርስ ወረድኩ። ለሃይደርም የመኖሪያ ቤታችንን በሩቅ አሳየሁት። ከዛም ቻው ደህና ደር ተባብለን ያለምንም መነካካት መጨባበጥ ተለያየን። የሰጠኝን የስጦታ ፌስታል እስከምከፍተው እየተጣደፍኩኝ ወደ ቤቴ ገባው። ስጦታውን እናቴ እንዳታየው ጥንቃቄ በማድረግ ሳስብ እናቴ ሳሎን መግሪብ ሶላት እየሰገደች ነበረ። ለኔም ጥሩ ሆነ። እናቴ ፌስታሉ ምንድነው ብላ አትጠይቀኝም፣ እየሰገደች ስለሆነ ቀጥታ መኝታ ክፍሌ ገባው። መኝታ ክፍሉን ቆልፌ ቶሎ ብዬ ፌስታሉን ፈትቼ ሳየው የእኔ እጅ መሆኑን የሚያስንቅ የእጅ ሰዓት፣ የወርቅ ቀለበት፣ ከኔ ውበት ጋር የሚሄድ አብረን መርጠን የገዛነው የሚመስል የሚያምር ፋሽን ልብስ፣ በወረቀት የተጠቀለለ ነገርም አለ። ወረቀቱን የተጠቀለለውን ስፈታው ሂኩ ቀለበቱን ተቀበይኝ
እወድሻለሁ አንቺን ማጣት አልፈልግም ለአንዳንድ ወጪ እንዲሆንሽ አብሮ ወረቀቱ ጋር የተጠቀለለ 10,000 ብር አለ የምትፈልጊውን አድርጊ እንደ ውለታ እንዳትቆጥሪው ሂኩ እወድሻለሁ ብሎ ጽሑፍ ያበቃል። እኔም ደብዳቤውን እየደጋገምኩ እያነበብኩ የደስታ እንባ ለቀስኩ። ሳላስበው እናቴ መኝታ ክፍሉን ቆረቆረች። እኔም ደንግጬ ብሩንና ስጦታ ዕቃውን ከአልጋ ውስጥ ደበኩት። ቶሎ ብዬ የደስታ እንባዬን ጠርጌ የክላሴን በር ከፈትኩኝ። እናቴም መግሪብ አሰግጂም እንዴ አለችኝ። እኔም ኧረ ሰግዳለሁ ደከም ብሎኝ ነው አሁን ልብሴን ቀይሬ መጣሁ ማሚ አልኳት። እናቴም እሺ ብላ ከመኝታ ክፍሌ ወጣች። ከዛም የስጦታ ዕቃዎቹን እና ብሩን የራሴ ቁም ሳጥን ውስጥ አስገብቼ ቆለፍኩኝ። ከዛ የለበስኩትን ልብስ ቀይሬ ሂጃብ ለብሼ መግሪብ ሰግጄ ዳታዬን አብርቼ ቀጥታ ቴሌግራም ስገባ ኦንላይን አገኘሁት። በጣም አመሰግናለሁ አላህ ይስጥልን ብዬ አመሰገንኩት። እሱም ቆጣ ብሎ ይሄ ላንቺ ሲያንስሽ ነው የኔ ፍቅር እንደ ውለታ እንዳትይዢው ስለዚህ ወሬ እንዳትደጋግሚ ብሎ ነገረኝ። እኔም እሺ ብዬ ሌላ ወሬዎችን ማውራት ጀመርን። ተገናኝተን በአካል ከተዋወቅን በኋላ ማን ፈቅዶ እንደሰጠው ወይም እንደሰጠኝ ባይታወቅም የኔ እየተባባል ማውራት ጀመርን። የፍቅር ቃላቶችን መለዋወጥ ጀመረናል። ሂኩ በዲኔ ጎበዝ የነበርኩት ኢማኔ በአንዴ ወረደ። ትምህርቴንም ተዳከምኩ። ጓደኞቼን አልነገርኳቸውም። ሰርፕራይዝ ላደርግላቸው አስቤ ትምህርቴን እንደጨረስኩ ሚዜ ሁኑልኝ ልላቸው አሰብኩ። ከትምህርት ስመለስ ከጓደኞቼ ጋር መሄድ አቆምኩ። ብቻዬን እሆናለሁ። ይደውልልኛል እያወራው ወደ ቤት ሄዳለሁ። ግን ሁሌ ማታ ማታ ስደውልለት አያነሳም ነበር። እሱም ማታ ማታ አትደውይ ቤተሰብ ጋር ስለምሆን ለማንሳት አይመቸኝም ይለኛል። ግን ሁሌም ማታ ማታ በቴሌግራም የሚያምር የፍቅር አገላለጽ እየገለጸልኝ የፍቅር ግጥም ስገጥምልኝ ራሴው ጋር እያመሳሰልኩ እደሰት ነበር። በጣም ደስ እያለኝ አወራለሁኝ። የፍቅር ግጥም ስልክልኝ ገጣሚ ነህ እንዴ ስለው ኧረ ግጥም ጽፌ አላቅም ግን ያንቺ ውበት ግጥም ጸሐፊ አረገኝ ይለኝ ነበር። አንዴ እያወራን ሳላስበው ያልጠበቅኩትን ጥያቄ ጠየቀኝ። እንዳፈቀርኩት ሲያቅ ተገላልጠሽ ያለ ክሪም ፎቶ ላኪልኝ ማለት ጀመረ። እኔም ንቃት እኮ የለንም እንዴት ተገላልጬ እልክልሃለሁ አልኩት። ውዴ ትንሽ ወራት ብቻ ስጪኝ ከዛ በኋላ አብረን እንኖራለን። እስከዛ ግን ራሴን ላዘጋጅ አንቺ መተሽ እንድትቸገሪብኝ አልፈልግም። ንግስት አድርጌ ነው የማኖርሽ። እስከዛ ግን የምፈልገውን አትከልኪኝ እባክሽ ወይስ አታምኚኝም? እኔን በፍቅራችን እምነት ይኑርሽ። ካንቺ የምፈልገው ተጋብተን 10 ልጆች ነው የምንወልደው አለኝ። አምናለሁ ደግሞ ስለወደድኩ እንጂ ማንንም እንዳንተ ቀርቤ አውርቼው አላውቅም አልኩት። በቃ ቃል እንግባ ሁለታችንም ላንለያይ አንቺ ከኔ ውጪ እኔም ካንቺ ውጪ ላላይ ስለኝ በአላህ ስም ምዬ ቃል ገባሁለት። ላልለየው እሱም ቃል ገባልኝ። እሺ ከተስማማን የምንፈልገውን ሁሉ እናደርጋለን ስለኝ ልቤ ለሁለት ተከፈለ። አንዱ ልቤ እንዴት አላህ የከለከለውን ነገር ታደርጊያለሽ አላህን አታስቆጪ ይለኛል። በአንዱ ደግሞ ይሄ እኮ ባንቺ አልተጀመረም ደግሞ ቃል ገብተሻል። አለባበሱ፣ አወራሩ፣ አደቡ የምፈልገውን የምመኘውን አይነት ሰው ነው። ሙስሊም ነው።
አላህን ይፈራል አይጎዳሽም ይለኛል። የቀራሁትን ቁርአንና ሐዲስ ረስቼ የሸይጣን ጥሪ እየተከተልኩ ይመስለኛል። አሁን እሱ ጋር የፍቅር ግንኙነት ልጀምር አልጀምር እያልኩ ሁለት ልብ ሆኛለሁ። ኢንሻአላህ ህክማ ዛሬ ደግሞ እንዲሆናለች። ህክማ የፍቅር ህይወት ትጀምር ይሆን? ቀጣዩን ክፍል 5 ኢንሻአላህ በሚቀጥለው ቀን እናያለን። ወብላይ ተውፊቅ። ሁላችሁም ውስጣችንን እያየን ይህ ነገር ለማን ነው? የኔ የእናንተ ፕሮፋይል ፒክቸር ምንን እያመጣ ነው? ወሰላሙ አለይኩም ወራህመቱላህ ወበረካቱሁ። ፈቲያ ቢንት ናስር ዩቲዩብ ቻናል ሰብስክራይብ አድርጉ። ለወዳጅ ዘመዶም ሼር አድርጉ። بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم.